ሰላም ብያለሁ በአማርኛ። እናንተ ወዳጆች እንደምን ከርማችኋል? እንደምን ቆይታችኋል? የምላችሁ ብስርሽ ከድሬ ሲሆን ከዚህ በፊት አንድ ቪዲዮ ለቀን ነበረ። የቪዲዮ ታይትሉ መልእክት ከዩቲዩበር ብስራት ወደ ኢትዮጵያ ሰዎች የሚል ነበረ እና እንትኑ ቪዲዮ ደግሞ ከህዝብ ጋር ለመተዋወቅ ያህል የእርዳታ ጥሪም ለማሰባሰብ ያህል ነበረ። የላክነው መልእክታችን የኢትዮጵያ ህዝብ የላክነው መልእክት በተገቢ መልእክት ተቀብሎ ምላሽ ሰጥቶናል። ቪዲዮም ወደ 1.6 ሚሊዮን ታይቷል። አለላችሁም ብቻዬን ነው እያየሁት ያለሁት፣ ማንም ያየው የለም። ያው ደጋግሜ እንዳላየው እንግዲህ ተወኝ እስቲ። ብቻ በዛሬ ቪዲዮ ደግሞ ያው አሁንም ፓርት 2 ነው የሚሆነው። የዛኛው ቪዲዮ ከህዝብ ጋር ተውቅ ፓርት 2 ነው የሚሆነው። በዚህኛው ቪዲዮ ግን ያው ከታማኝ የመረጃ ምንጮቻችንና ወዳጅ አድናቂዎቻችን ለእናንተ ለተከበራችሁ ምንድን ነው ታዳሚዎች ይሆናል። እሺ ታዳሚዎቼ እንካችሁ ልላችሁ አዝናኝና አስተማሪ የሆኑ ጥያቄዎችን በተለያዩ መንገድ ሰብስበናል አለላችሁ። ማንም ጥያቄ ሰጠን የለም። እኔው ራሴ ነኝ ጥያቄዎቹን ያዘጋጇቸው። ግን ያው እስቲ ለመግባባት እና ለመታወቅ ይሆነናል ወደሚለው ነው። ወደ ቪዲዮ ሌትስ ጎ። ወደ ጥያቄ። እሺ አንደኛ ጥያቄ የሚለው ስንት ኪሎ ነው የሚለው። አሁን በቃ ኪሎዬ ይሄን ያለው አላችሁም፣ ግን በቃ 59 እና 60 ነኝ። አልጠጋም ማለት ስጋ የሚባል ነገር አልጠጋም ማለት ይሄው ቢያንስ ከ2000 ስንት 2012 13 አካባቢ በጣም ነበረ ስፖርት ሲደበደብ የነበረው ከጀማው ጋር ብረት ይገፋለታል። በቃ ወደ ሱስነት ተጠቅቶብኝ ነበር። ያው አብዛኛው የጀማው አባልን ቢሰናከል እኛ ትተናልተውንም ወይ አላረፍንም እንሰራለን እንላለን። ግን ያው ምንም የሚጠጋኝ ነገር የለም። ሁሌ ሰው ስፖርት ሰራለው ብዬ ነገሬው ነው እንጂ አይቶ አይረዳኝ። እንደኔ አይነት ሰው ያለ አይመስለኝም። እና ኪሎዬ ወይ 59 ወይ 60 ከሁለት አንዱ ነው። ያው ሁለተኛ ዘር ምንድነው ነው የሚለው ዛሬ እኔ ምርጥ ዘር ነኝ ብዬ ነው ማለት ነው። ሶስተኛ ምን አይነት ሰው ነህ ነው የሚለው ጥያቄው። በመልክ ደረጃ ከሆነ ጥቁር ረዘም ያልኩ ቆንጂዬ መልከ መልካም ሸጋ አማላይ ወንድ ነኝ። እንዴት ነው ምን አይነት ሰው ነህ ነው የሚለው። ባህሪ ምናምን ደግሞ ከሆነ ተጫዋች፣ አንባቢ፣ ሃይማኖተኛ፣ የእውቀት ሰው እና የሚዲያ ሰው ትሉኝ ደስ ይለኛልም ነኝም። እሺ ሙሉ ስም አራተኛው ሙሉ ስም ማን ነው? ነገር እንደዚህ ነው ያዘው። ባይዘው ኖት ደብተር አለችኝ በሷ ላይ ነው እንጂ ዝም ብዬ እያወራሁ አይደለም። ሙሉ ስም ማን ነው የሚለው። ስሜ ብስራት መሰለ አበራ በሻ ነው። የመሰለ አበራ በሻ ልጅ ነኝ። እሺ የትምህርት ደረጃ በአስኳላ ከሆነ የአስኳላ ትምህርት ያው እንደማንኛውም የኢትዮጵያ ወጣት እስከ 12 ድረስ በመማር ከ12 በኋላ በጋሽ ብሬ አማካኝነት በመሰናከል ወደ ቴክኒክና ሙያ ገብቼ ሰው ተው እያለኝ አይሆንም እኔ እማራለሁ ብዬ የማይረባ ትምህርት ብለው ይገልጸዋል። ያው ዲፓርትመንታችን የሆቴልና ቱሪዝም ዲፓርትመንት መርጬላችሁ አሁን አንደኛ ዓመት ተማሪ ነኝ እላችኋለሁ። እሺ ስድስተኛ ምን ያስደስታል? የሚያስደስተኝ ድግስ፣ ሰፈር ውስጥ ድግስ ምናምን ነው በጣም ደስ የሚል። ምክንያቱም ያለ ተቆጣጣሪ እንደፈለግን መንበላበት ስለሆነ ይሄ የጀማው ሐሳብ ነው። ድግስ ነው። ንባብ ላይ ያለ አቋም እና ያነበብከው መጽሐፍ ካነበብክ ደግሞ ያነበብከው መጽሐፍ ነው የሚለው። ንባብ ላይ በጣም ነው ማነበው። ለሊቱ ሙሉ ስሸከሽከው ነው ማለት ነው። አራተኛ ጥያቄ ላይ ንባብ ላይ
ያለ አቋምና ያነበብከው መጽሐፍ ነው የሚለው። ያነበብኩት መጽሐፍ በጣም ብዙ ስለሆነ ይሄ ነው ልላችሁ አልችልም። በጣም አንባቢ ሰው ነኝ። አንዳንዴ እንደው ይገርመኛል። ተነስቼ መጽሐፍ አነባለሁ። ምግብም ብዙ እኔ እንጃ፣ እኔ ለእውቀት ያለኝ አመለካከት ግን ያገኘሁትን ነገር ማንበብ አነሳው ማንበብ እንትና ህፃን ራሱ እያለን ጓደኞቼ ብስኩት ምናምን በልተው ሲጥሉ እኔ ከብስኩቱ ይልቅ ብስኩቱ ላይ ምን ተጻፈ የምትለውን ነገር ለመቃረም እውቀትን ለመያዝ ለመጨበጥ ነበር የምሯሯጠው እና በጣም አንባቢ ሰው ነኝ። በጣም ግን ሪኮመንድ ከማደርጋችሁ መጽሐፍት መካከል የገሃነም ዳንኪረኞች የተሰኘው መጽሐፍ በጣም ያዝናናው አነበብኩት መጽሐፍ ነው። ያው መጽሐፍም በሽፋኑ እንትና አተቸው የሚባለውን ነገር አረጋግጬበታለሁ። አንብቡትና ተረዱታላችሁ። 8ኛ ጥያቄ የፖለቲካ አቋም ነው። የኔ የፖለቲካ አቋሚ ያው ለመጣው ማጨብጨብ፣ ማሸርገድ፣ እልል በቃ ለያዥ ለገናዥ ማስቸገር ከመጣው ጋር ጊዜው ከፍ ካረገው ጋር ያው እንግዲህ ጊዜ ሲጥለው እኛ እንጥራለን። ስለዚህ ለመጣው ለሄደው አጨበጭባለሁ ነው የፖለቲካ አቋሚ። የምትወደውን ነገር አንድ ጥቀስ ነው የሚለው። የምወደው ነገር ምን አለ? የምወደው ነገር እኔ ጥሩ ነገር ይሁን እንዳለ ይመቸኛል። ፖዚቲቭ ሰው ስለሆንኩኝ። እሺ 9 ታለንት ነው የሚለው። ታለንት ይገርማችኋል። በጣም ብዙ አይነት ታለንት ነው ያለኝ። እንደውም ይሄ አሁን የ9ኛው ጥያቄ ቀጣይ ቪዲዮ ሰራላችኋለሁ። የታለንቴን ብዛትና አይነቶችን ጣጣጣጣ አርጌ ጽፌ አምጥቼ እንዳሁኑ ለእናንተ ውድ ተመልካቾች ያደርሳለሁ። 10ኛው ጥያቄ ያመኛል እንዴ? የፖለቲካ አቋም አልኩኝ፣ ታለንት አልኩኝ፣ የምትወደው ነገር ጥቀስ ነው የተባለው። ብቻው በቃ የ9ኛውን በሌላ እንትን ነገራችሁ። የምወደው ነገር ያው ተናግሬያለሁ መሰለኝ። እኔ ታውት ብቻ ያወራው መሰለኝ፣ ግን ካላወራም ለዘንታችሁ ነው። ጥያቄዎቹ በቃ እነዚህ ናቸው። ለዛሬ 10 ጥያቄ አዘጋጅቻለሁ። እናንተን ያዝናናል እንኳን ማንንም ያስተምራችኋል። ያው ምክንያቱም እንደኔ አይነት ጉምተው ሰው ሲገኝ በእኔ ከመዝናናት ይልቅ መማር ይሻላልና ትማሩበታላችሁ በሚለው ስጃለሁ። ጥያቄዎቹ እነዚህ ነበሩ። በቀጣይ ቪዲዮ እስክንገናኝ ድረስ እስከ ዊክ ቻርት ሰንበት እያለን እንለያያለን።